ትችላላችሁ። ይመስላል ሩዛችን። በእንደዚህ መልኩ ጨርሰናል። ተወዱታላችሁ፣ ሞክሩት። ስራው ራሱ በጣም ቅልል ያለ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደማበረታቱኝ እኔ ለእናንተም ይሄ ነገር ይሻላል፣ ይሄ ነገር ስራውም ይቀላል፣ ምግቡም ይሄ ነገር ይጣፍጣል የምለውን ነገር ነው ወደ እናንተ የጀመጠውና ይሻላል የሚለውን ላላወቁ እህቶች ደግሞ እንዳውቁ አዲስ ለሚመጡ ልክ እነሱም እንደኛው አውቀው እንዲሰሩ በማሰብ ነው። ውድ ፋሚሊዎች ላይክ፣ ሼር፣ ሰብስክራይብ እያረጋችሁ በቅንነት በፍቅር ላይክ እና ሼር እያረጋችሁ አበረታቱ። ተጎን የሆኑ ሁነ እንደምለው እገዙኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ ውድ የሙናቢያት ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበል። ውድ ፋሚሊዎች ዛሬ ሩዝ ቡኻር እንሰራለን ማለት ነው። ሩዝ ቡኻር የምንሰራው ዶሮውን ቆራርጬዋለሁኝ። ቆዳውን አናነሳም፣ ተነ ቆዳው ነው። እኔ ግን ለአራት አድርጌዋለሁኝ ማለት ነው። እናንተ ለሁለት ማድረግ ትችላላችሁ። እኔ ግን ያው ለአራት ነው ያደረኩት። እዚህ ሽንኩርትና ትንሽዬ ሽንኩርትና ትንሽ ዘይት ነው ያደረኩት። ያኔ ብዙ ማድረግ አልፈለኩም፣ በኋላ ላይ ስለሚያስፈልገኝ። እዚህ ቅመሞች አሉኝ። ገርፋ፣ ወረገካር፣ ምስባር ወይም ቁርንፍድ፣ ሂል፣ ፍልፍል አስዋድ፣ ከሙን። እሱን አንድ ላይ ፍሬውን እንጨምራለን። ከዛ ዶሯችንን እንጨምራለን። አንድ ላይ ዶሯችንን ጨምረው ሁሉንም መውሰድ ይችላል። እዚጋ ጨዋለሁ አይየም ነው እዚህ ዶሮ ይዘን ከሆነ በኋላ እዚህ ማዛለን ስለዚህ ጨምራለሁ። ከዛ ምንም ቅመም አልጨምርም፣ ውሃ ብቻ ነው የምጨምረው። ያኔ ደረቁን ቅመም ስለጨመርንበት አሁን እንደዚህ አድርገን መክደን ብቻ ነው የሚጠበቅበት። እሱን ምንም ቅመም አልጨምርም። ተደረቅ ቅመሞች ምንም አልጨምርም። ስለዚህ አሁን ከ20 እስከ 25 ደቂቃ እንዘጋለን ማለት ነው። የተሰበሰበ እዚጋ አድርጋለሁ። ጥቂት የመቅላላበት ማለት ነው። ዘይት እናደርጋለን። እዚህ ሽንኩርት አለ። ሽንኩርታችን እንደዚህ ታጥበን አድርገን ተደብና ተላላለን ማለት ነው። ሽንኩርታችን ስለሚቀላቅል እንጠብቃለን። ግን የዚህ ነው የዶሮ ጨዋታ ስላለ በጣም ጥራት ይረብሻል። ለዛ ምን ማለት አዛን ከመሰለኝ በኋላ በጣም እንዳይጠቅርብን እዚህ ጋር ጅዘር አለኝ። ጅዘር ከአንድ እስከ 2 ከፍ ያለ ከሆነ ያን እንደ ሩዛችሁ ብዛት ማለት እሱን ልጣችሁ ታጥቃችሁ ልትገፋችሁ አደራጅታችሁ ካሜራ ስላልተመቸኝ ቦታ በዛ ማደራጀት መጀመሪያ እዚህ ማድረግ እንችላለን። እዛኛው ላይ እኔ ማጂ ስላደረኩኝ እዚህ ላይ አንድ ማጂ ብቻ ነው የማደርገው። ከዛ ትንሽዬ ፍልፍል አስፈላጊ በትንሿ ማንኪ ግማሽ ማለት ለጣሙ ብቻ ነው እንጂ በኋላ ሩዙ ነው ያጠቅርብኛል። ከዛ እንዲህ እናደርግና በደንብ
እናቁላላለን። ምክንያቱም ጀዘሩ ቢጫ እንዲሆን ሽድ ቤተሰቦች ዶሮ እንደዚህ መስሎ አብስዬ አውጥቻለሁ። አሁን ዶሯችንን እናወጣለን ማለት ነው። ያው ዶሮ ወደ ፍሮት ስለማስገባ ግዴታ ጀመር ስራውም እንደዛ ነው። ይሄ እንደዚህ ቅልት ብሎ በደንብ ተቆላልቶልኛል። አሁን እዚህ ጋር ወንፊታል እናቀልበት ማለት ነው። እንግዲህ ያው ቻልት ካሜራ እያሯሯጥኩ ነው ስላልተመቸኝ፣ አንድ እጅ ነው የካሜራ ቦታ የለኝም። እዛው ሀጅና ሲላ እንዴት አድርገን እንጀምራለን። እቹ ቅመማችን አወጣን ወደ ውጭ ማለት ነው። ቅመሙ እዛ ጋር መድብልቅ የለበትም፣ እዚህ ጋር መውጣት ነው ያለበት። ከዛ እንደዚህ አድርገን ትንሽ መታት አድርገው በኋላ ሩዛችንን እንጨምራለን። አሁን ዶሯችንን እናስተካከል። እሺ ወደ ቤተሰቦች እዚህ ጋር ባዶ ሳህን አለኝ። ኪቻብ አደርጋለሁ ነው ኪቻብ አለኝ። ሁሉንም ትንሽ ትንሽ ነው የማደርገው፣ ባይሆን አላበዛም። ሎል ዘይት ዶሯችሁ ምናልባት ጨው የሚያንሰው ከሆነ ጨው አድርጉ። ዶሯችሁ መጠነኛውን በቂውን ጨው አድርጋችሁ ከሆነ አያስፈልግም። እኔ ያው በቂውን ጨው ስለማረግ አላረግም። እንደዚህ እናረግና ወደ መቀባት እንከዳለን ማለት ነው። እኔ በሁለቱም ባርት ነው የምቀባው። ግዴታ ሁለት እጅ መሆን ስላለበት ካሜራውን ማቆም ግድ ይለኛል። ስለዛ በሁለቱም ባርት ነው የምቀባው፣ በውስጡም በውጭ። እቺን ወደ ፍረን እናስገባለን ማለት ነው። በእንደዚህ መልኩ ነው የቀባሁት። እኔ ከውጭም ተውስጥም በሁሉም መልኩ ቀብቻለሁ። ስለዚህ አሁን ወደ ፍረን ነው የማስገባው ቀጥታ። ፋሚሊዎቼ ውሃ እንደዚህ ሆኗል። አሁን ሩዝን እንጨምራለሁ ማለት ነው። ዘቢብ አለኝ፣ ዘቢብ እጨምራለሁ። አጠራቅቼ ጨመርኩ። ከዛ እንደዚህ እናደርግና እሳቱን መካከለኛ አድርገን ውሃውንም እንደዛው መጠናችሁ እናንተ ታውቃላችሁ እንዲመጣላችሁ በእንደዚህ መልኩ እስከሚበስል ድረስ እንጠብቃለን። ተከታተሉ። እሳቱን ቀነስ ታደርጋችሁለት ሩዝ ራሱ አይቦካም አይደቅም። ከምርጥ ነው የሚሆነው እንደዚህ መልኩ ማለት ነው። እኔ አሁን ሩዝን ጨርሻለሁ። ዶሮዬም እያለቀ ነው።
ውድ ቤተሰቦች ያው ሩዝ ቡኻርት እንሰራ ግዴታ ሰላጣ ያስፈልገዋል። ኺያርና ዘባዲ ለበን ያስፈልገዋል ማለት ነው። እዚህ ጋር ለበን አለ፣ ለበን ዘባዲ ያው እኔ ብዙ ስለማልሰራ አንድ ኺያርና አንድ ቱም ነው የሰራሁት። እዚህ ጋር በትልቁ ማንኪያ 2 ማንኪያ ዘባዲ 2 ማንኪያ እና ትንሽ ነው ያደረኩት። 2 ማንኪያ ጨው፣ ፍልፍል አስዋድ፣ አንድ ለሱ እንጠቀላልቃለን። የዘር ማረግ ትችላላችሁ። አሁን ያላረኩም ግን የዘር ማረግ ትችላላችሁ። ለበን እኔ ግዴታ ሩዝ ቡኻርት ይሆን ግድ ያስፈልገዋል። ኺያር መፍጨትም ትችላላችሁ፣ መፈቅፈቅም ትችላላችሁ። ያው እንግዲህ መፈቅፈቅ ትችላላችሁ፣ መፍጨትም ትችላላችሁ። ፈይቶም አሪፍ ነው። እኔ ግን ያው ለስራ የሚቀለኝ መፈቅፈቁ ነው። ለዛ ነው ተመፍጫው መፈቅፈቁ ይቀለኝ። እንደዚህ አድርገን እዛ ማሻአላ ይሆናል ማለት ነው። እቺ እንደዚህ ሁኔታ ጨርሰናል። መጀመሪያ ላይ ያደረኩት ኺያር፣ ቱም፣ ነጭ ሽንኩርት፣ አንድ ራስ ነጭ ሽንኩርት። ሁለቱም ብታረጉበት ጥሩ ነው፣ ግን ያው ትንሽ ስለሚነግር አንድ ራስ ይበቃል ብዬ አስባለሁ። እሺ ይመስላል ለብሳችን። በእንደዚህ መልኩ ጨርሰናል። ተወዱታላችሁ፣ ሞክሩት። ስራው ራሱ በጣም ቅልል ያለ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለማበረታቱኝ እኔ ለእናንተም ይሄ ነገር ይሻላል፣ ይሄ ነገር ስራውም ይቀላል፣ ምግቡም ይሄ ነገር ይጣፍጣል የምለውን ነገር ነው ወደ እናንተ የጀመጠውና ይሻላል የሚለውን ላላወቁ እህቶች ደግሞ እንዳውቁ አዲስ ለሚመጡ ልክ እነሱም እንደኛው አውቀው እንዲሰሩ በማሰብ ነው። ውድ ፋሚሊዎቼ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ በቅንነት በፍቅር ላይክ እና ሼር እያረጋችሁ አበረታቱ። የተጎን የሆኑ ሁሉ እንደምለው እገዙኝ።